ማንኛውም እናት ማለት ነው። አንቺ የአምስት ልጆች እናት ሆነሽ የኔ አንድ ልጅ የሆነ ነገሬ በራሴ ጥፋት ተነካብኝ ብለ እኔ ርቦ እኔ ግን አራበኝ ካላመንሽ What's your name? Vicky. Where are you from? I'm originally from Ethiopia. How long have you been in New York City? 2.5 years. አነጋጋሪ ዜና ከሆኑ መካከል ውስጥ አንደኛው ቪኪ የተባለች ሴት ኒውዮርክ ከተማ ላይ አንድ ዩቲዩበር ኢንተርቪው ድንገት ሲያደርጋት በወር ውስጥ ምን ያህል ገንዘብ ታውቂያለሽ ስትባል የጠየቀችው የመለሰችው ገንዘብ በጣም አስደንጋጭ ሆኗል። እና ደግሞ ጀርባዋ ሲጠና እዚህ ሀገር ውስጥ የአንድ ባለስልጣን ልጅ ናት። አምለሰት ሙጬ ያሲኖን አቅርባ ድንገት ሳት ብሏት አንድ ቀልድ ትቀልዳለች። ከዛ በኋላ በጣም ብዙዎችን አስቆጣ። እንዲሁም ቃሉ ቡቲክ ዛሬ ላይ አዲስ ሰበር ዜና ተነግሯል። ደስ የሚል ዜና ነው። እንዲሁም ደግሞ ነገር የሚገንባት ገነት ንጋቱ አንድ ስህተት ሰርታለች ከሆነች ታዋቂ ቲክቶከር ጋር ሰጣ ገባ ውስጥ ገብታ ነበር እንደምታውቁት። ዛሬ ደግሞ ሌላ መረጃ ወጥቶባታል። ሁለቱ ክርክር ጦርነት ውስጥ ገብተዋል። ከዚህም ለእናንተ የሚሆን ቪዲዮ ሰብስቤላችሁ ይዤላችሁ ቀረብኩ። እናንተ ቪዲዮ ተደራሽነት እንዲኖረው ለሁሉም ላይክ በማድረግ ጀምሩ። አብራችሁን ቆዩ። What's your name? Vicky. Where are you from? I'm originally from Ethiopia. How long have you been in New York City? 2.5 years. How you like it here? I love it. I'm obsessed. Why'd you move here? I moved here to become a singer, actress, and I'm a model, so. And how is all of that going so far? So far it's going great. I'm a full-time acting and singing student and I'm loving it. It's amazing. How much money do you spend per month living in New York City, including everything? Per month I would say about like 35,000. How do you spend it? Rent, shopping, going out every day. Not every day, but a few times a week. እንግዲህ እንዳያችኋት ናት እቺ ናት ቪኪ የምትባለው ኢትዮጵያዊ ናት። ከኢትዮጵያ ነው የመጣው ትላለች። እና በወር ውስጥ ምን ያህል ገንዘብ ታወጫለሽ ብላ ስትጠየቅ 35,000 እስከ 40,000 ዶላር አወጣለሁ ነው። ይህ ደግሞ በእኛ 6.4 ሚሊዮን ብር ነው። አስቡት፣ በጣም ከባድ ነው። እና ጀርባው ሲጠና አንድ ገቢዎች ትልቅ ባለስልጣን የሚሰራ ሰው የሱ ልጅ ናት ተብሎ ነው መረጃ የወጣው። እንግዲህ ብዙ ኮሜንቶች፣ ሀሳቦች እየተሰጡ ይገኛሉ። ነጋዴዎች እንደውም በቃ የምከፍለው ግብር እንደዚህ የሚወደድብኝ አሁን የት ላይ እንደሚውል ምን አገልግሎት እንደሚሰጥ በደንብ አየሁት አመሰግናለሁ የሚልም ኮሜንት እየተሰጠ ይገኛል። እውነት ነው ያስብላል። እንግዲህ ባለስልጣኖች ስራ የለኝም ነው ያለችው። አክትረስ ሞዴሊንግ እማራለሁ፣ ምንም አይነት ስራ እስካሁን ማገኘው ገቢ የለም፣ ነገር ግን ከ35,000 እስከ 40,000 ዶላር አወጣለሁ ማለት ከባድ ነው። እንግዲህ ያው ቤተሰቧ አባቷ ትልቅ ባለስልጣን ገቢዎች ላይ የሚሰራ ነው። ምስሎችም ተለቀዋል። ይህ በጣም አነጋጋሪ እየሆነ ያለ ዜና ነው በዛሬው ዕለት። በሁለተኛ ደረጃ ስንመጣ አምለሰት ሙጬን እናገኛለን። አምለሰት ያሲኖ ኮሜዲን ኢንተርቪው አድርጋለች። ቀለል ያለ ደስ የሚል ብዙ ሰው የሰማው እናንተም ተመልክታችሁ ይሆናል። ያን ኢንተርቪው ሰርታለች እና ግን ለቀልድ ብላ አንድ ነገር ትናገራለች። እስቲ ያቺ ነገር ላስታውሳችሁ። ሲክስ ፓክ አለኝ ባይ ከየት አመጣ? ስፖርተኛ እኮ ነኝ። በእውነት የእውነት ፎቶዬን እናሳይሽ? አታምኝም? ፎቶዬን ካላሳየኝ አላምንም። አሳይዋት። ስፖርት ሰርተህ ነው እርቦህ ነው? እንዳያችሁት ነው። ይሄ ባጭሩ ያሳያችሁ ነው። እና እሷ ለቀልድ ብላ ፈልጋ ነው። ስፖርት ሰርተ ነው ወይስ ሰርቦ ነው? ሲክስ ፓክ አለኝ ያሲኑ ስፖርት ሰራለሁ ሲል ከራብ ነው እንደመጣው ብላ እንደ ቀልድ አይነት ነገር ታወራለች። ከዛ እንግዲህ ከሰው በሁለት ተከፈለ። አንደኛ እንዴት ሚዲያ ላይ እንደዚህ ደፍራ ልጁን የሚያሸማቅቅ ነገር ትናገራለች፣ ምን ለማለት ፈልጋ ነው የሚለው። አንደኛው ደግሞ ለቀልድ ነው። እስከመቼ ነው ሁሉ ነገር አጣመን ወይም ደግሞ ቁም ነገር አድርገን የምንችለው ብናልፈው ምን ችግር አለ የሚሉ ነው። እስቲ ከዚህም ከዛም የተሰጠውን ሐሳብ አንዳንድ ይዤላችሁ ቀረብኩ። እስቲ እሱን እንመልከት። አመለሰት ያለችውን ሰምታችኋል ማለት ነው። ያው አመለሰት ባርቆባት ይመስለኛል እንደዚህ ያለችው ማለት ነው። አንዳንዴ ከእውቀት ውጪ ሚዲያ ላይ ስንቀመጥ እንደዚህ አይነት ነገሮች በእርግጥ ይፈጠራሉ ማለት ነው። ያቀርበው እንግዳ ምንም አይነት ሪስፔክት የላትም፣ አታከብረው። ፓኩ የወጣልክ ስፖርት ሰርተክ ሳይሆን ርቦ ነው፣ በራም ነው የወጣልክ ፓኩ። እዚህ ጋር መጠየቅ የምፈልገው ነገር የረሃበው ሰው ሁሉ ፓክ አለው ማለት ነው። በነገሮች ላይ ቆንጆ ሚስት ሆነሽ ብትቀመጪ እንደኔ መልካም ነው እላለሁ። እና ለምታቀርቢያቸው እንግዶች ደግሞ ሪስፔክት ይኑርሽ፣ አክብረሻቸው፣ ባታሳቅቂያቸው መልካም ነው። እንግዲህ እንደሰማችሁት ነው ወንድማችን ትችቱን ያለው። መናገሮች ትክክል አይደለም። ምክንያቱም ሲክስ ፓክ የሚመጣው በስራ በስፖርት በጥንካሬ እንጂ ይሄ በራብ አይደለም የሚመጣው። ሁለተኛ ልጁን
ያሸማቅቃል። ተርባል ለማለት ነው ወይስ ሚዲያ ላይ ቃል መርጠሽ ለምንድን ነው የማታወሪው? እኛ ቴዲ አፍሮን ብለን ነው እንጂ በጣም ብዙ ስህተት ትሰሪያለሽ፣ የሚዲያን ይሄ ኢቲክስ አትከተይም የሚል ትችት ነው ያቀረበባት። በተቃራኒ ደግሞ አምለሰትን ደግፎ አንድ ወዳጃችን የሰጠው ሐሳብ አለ። እስቲ እሱን እንመልከት። ይኸውላችሁ ይሄ ቪዲዮ እንዲደርስ የምፈልገው ይሄ የግድ እኛ እንዳሰብነው ካልሆነ ወይ ደግሞ እኛ ያልነው ነገር ብቻ ካልሆነ ለምትሉ ሰዎች ነው። አምለሰት ከያሲኖ ጋር የነበራትን ኢንተርቪው አየሁትና ደስ የሚል ኢንተርቪው ነው የነበረው። ያሲን መጀመሪያ ኮንተንቱ ቀልድ ነው አይደል? ስለዚህ እሷ የቀለደችው ቀልድ እንትን ድሆችን አላለችም ወይ ደግሞ ላይክ ጀነራላይዝ አድርጋ ስለሌላው ሰው አላወራችም። ኢንዲቪዥዋሊ እየተጫወቱ ነው። ኮሜዲያን ነው። ቀልድ እንትን አለ። አረ ቀልድ እያወቅን እንዴ ምንድነው እየተነሳን ለሁሉም ነገር የሆነ ህይወት ቁም ነገር ካልሆነ ህይወት በቃ የሆነ ውስብስብ ነገር ካልሆነ የሚባለው እንደሰማችሁት ነው። ወዳጃችን ደግሞ እያለ የሚገኘው ጀስት ቀልድ ነው። ምን አለበት ቀልድበት። አንደኛ ድሃ ብላ አልሰደበችም፣ ወይም ድሃዎችን ዝቅተኛ ገቢ ያላቸውን በራብ ነው የሚመጣው አላለችም። ያሲኖ የመጣበት መንገድ ቀልድ ነው አይደል? በኮሜዲ ነው የምናውቀው እኛ። እሷ በኮሜዲ ስለመጣ በኮሜዲ እኔም ልቀበለው በሚል በቀልድ ነው ሐሳቧን ያቀረበችው እንጂ ይሄ ቁም ነገር አድርጋ አይደለም የሚል ሐሳብ ነው የሰጠው። እኔም እዚህ ጋር ሐሳብ ለመስጠት እውነት ለመናገር የኔ አምለሰትን እደግፋለሁ። ምክንያቱም ጀስት ቀልድ ነው አይደል እንዴ? ያሲኖ ቁም ነገር ይዞ አይደለም የሚመጣው። በቀልድ በኮሜዲ ስራ ነው አይደል የሚታወቀው። ኮሜዲ ስራ ሲሆን ደግሞ አንድ ጋዜጠኛ ሲያቀርብ ድባቡን ፈታ ለማድረግ ለማዝናናት፣ ለማሳቅ አብሮ እሱም ተጫዋች ይሆናል። ጋዜጠኛው የሆነ ሀዘን ቫይብ ያለው ነገር ሰውን የሚያሳዝን ወይም ፖለቲካ ወይም ትልቅ መልእክት ያለው ነገር እንግዳ ስታቀርብ ቁም ነገር ሆነ ሲሪየስ ሆነ ጥያቄዎችን ትጠይቃለህ። ኮሜዲ አምጥተህ ግን ነፃ ፈታ ብለህ ካላቀረብክ ምኑ ላይ ነው ደስ የሚለው የሚል ሐሳብ አለኝ። ወደ ሌላው አጀንዳችን ስንሄድ ደግሞ በጣም ሰሞኑን አነጋጋሪ ነገር የሚገንባት አለች ገነት ንጋቱ። አርቲስት ገነት ንጋቱ ከአንዲት ቲክቶከር ጋር ሰጣ ገባ ውስጥ ገብታለች። በፊት ቪዲዮ ኢንተርቪው አድርጋት ነበር ዩቲዩብ ላይ እና ከዛ ያን ቪዲዮ አትፊልኝ ብላት ፕራይቬት አድርጋባት ነበርና አሁን ድጋሚ ጸብ ተነስተዋል። ምክንያቱም ደግሞ ያው ስጋ ማስታወቂያ ልጅቷ ትሰራለችና ገነት ደግሞ ከልጅቷ ስልክ ወስዳ ባለቤቶቹን እኔን አሰሩኝ ስትል እቺ ደግሞ በጣም ተናዳ ለምን በኔ እንጀራ መጣሽ የሚል ሰጣ ገባ ውስጥ ከገቡ በኋላ አሁን ገነት ዛሬ ደግሞ የልጅቷን የድሮ ቪዲዮ ድጋሚ ለቃለች። ቲክቶክ ላይም ኢንተርቪዋን እየለቀቀች ትገኛለች። የያዛት ነው የሚመስለው። እስቲ ምን ምላሽ እንደሰጠች የሷን ደግሞ እንመልከት። ስለዚች ሴት ወይም ደግሞ እዚህ ፖድካስት ላይ የዛሬ 2-3 ዓመት ቲክቶክ እንደጀመርኩ 70 ሺህ ምናምን ፎሎወር እያለኝ ቀርቤ ስለ ህይወቴ ስላለፍኩበት ስለ ቤተሰቤ ስለ አጠቃላይ ነገር አውርቼ ነበር። አካፍያታለሁ። ታውቀኛለች እና የሆነ ሰዓት የፍርድ ቤት ክርክር ስለነበረ ደውዬላት እንደ እናት ሰግቼ ማለት ነው። ይሄ እዚህ ላይ ቤት አጋዥ ላይ ልጄን እየጣልኩኝ ሀረር ሄጂ 2 ቀን ምናምን ልብስ ሰብስቤ መጥቼ እሸጣለሁ ምናምን ያልኩትን እንደ መረጃ ተወስዶብኝ ልጄ እንዳልነጠቅ ስለዚህ አጥፊልኝ አልኳት እንደ እናት። ከዛ ኦኬ ምናምን ብላ አጠፋች። እንግዲህ እዚህ ጋር ነው ታሪኩ የሚጀምረው። እንዳለችው ያን ቪዲዮ የሰራችውን ማስረጃ እንዳይሆን ባለቤቷ እንግዲህ ማሳደጋቸው ለማቅም አይፈቅድም፣ ብቻዋን ጥላት ልጅቷን ትሄዳለች በሚል ፍርድ ቤት ሰበብ ማስረጃ እንዳይሆን ቪዲዮን አጥፊልኝ አለቻት። ከዛ ቪዲዮን አጠፋች። እስቲ ይቀጥላል። አሁን በተፈጠረው እንትን እንደ አዲስ ሄዳ ቲክቶክ ላይ ቲክቶክ ላይ እየቆራረጠች ፖስት አደረገች። ፖስት ማድረጉ አይደለም ዩቲዩብ ላይ ማደርጋለች። የነገርኳትን ሊያስነጥቀኝ ይችላል ያልኳትን ሪዝን ሰራተኛ ላይ እየጣልኩኝ ልጄን ይሄድ ነበር እነግዳለሁ ምናምን ብላ እሱን በቃል አጋኖ ጽፋ ይኸው አስቀምጥላችኋለሁ ፖስት አደረገችው። ልንገርሽ እግዚአብሔር ይመስገን ክቡር ፍርድ ቤቱ እኔ እናትነቴን አምኖበት እኔ ጋር እንደሚበጭ አምኖበት በሁሉም አቅጣጫ አይቶ እኔ ጋር ያለምንም ክርክር ነው የተወሰነልኝ። እንግዲህ ክርክሩ ከተወሰነ በኋላ ከዚህ በኋላ ምንም ችግር የለውም፣ ግን እንዴት ነው አትልቀቂ ያልኩትን ነገር አንቺ ወሰነሽ ድጋሚ የምትለቂው ነገር የሚል ነው ሐሳቧ። ቪዲዮ ተለቋል ዩቲዩብ ላይ። በፊት አጥፍታው ነበር፣ ድጋሚ እንዳዲስ ነው የለቀቀችው። ዩቲዩብ ላይ ብቻ አይደለም እየቆራረጠች ቲክቶክ ላይም ተለቋል። እንግዲህ ከሷ የሚሰጠው ምላሽ ባናቅም እሷ የሚሰጠው ሐሳብ ይሄ ነው። እስቲ የመጨረሻውን ደግሞ እንስማ። አንቺ የ5 ልጆች እናት ሆነሽ የኔ አንድ ልጅ የሆነ ነገሬ በራሴ ጥፋት ተነካብኝ ብለሽ ለማስነጠቅ ይሄንን ርቀት መሄድ አላቅም ህሊናሽ ምን እንደሚወቅስሽ። ግን ደግሞ ይሄ የለቀቀችው ዩቲዩብ ማለት ነው ብዙዎቻችሁን ያስተምራል። በምን አይነት መንገድ አልፌ ደግሞ እግዚአብሔር ምን ያህል ረጂ አምላክ እንደሆነ እንድታዩ ሄዳችሁ እዩላት።
በደንብ ልቀቂው። አንቺም አመሰግንሻለሁ። ግን እግዚአብሔር ይባርክሽ፣ ልጆችሽን ይጠብቅልሽ። በመሀላቸው ምን እንደገባ እንግዲህ እኛ ባናቅም እንግዲህ እነሱ ከሚናገሩት አንጻር ብዙ ሰው ገነት ንጋቱም ለምን እንደዚህ አይነት ነገሮች ውስጥ ገባለሽ ባትለቅስ ዝም ብትልስ፣ ምክንያቱም የተከበረች አርቲስት ናት። በብዙ ድራማዎች ዳና ድራማዎች እናስታውሳለን። እንደሆነ የመጀመሪያ የእሷን ድራማ በጣም ማስታውሰው የሆነ ተከታታይ ነበር ማስተዋል ምናምን የሚል ከባለቤቷ ጋር የሰራችው ማስተዋል የሚል ድራማ ድሮ ትዝ ይለኛል 120 ላይ እና ከዛ ጀምሮ እንደገና ደግሞ በውሳኔ ድራማዎች ውሳኔ ፊልም በጣም ብዙዎችን ያስለቀሰ በሰልፍ የታየ ፊልም ነበርና በጥበብ ስራዎቿ የምናውቃት የተከበረች አርቲስት ናት። ግን ከቅርብ ጊዜ ወዲህ ባለፈው በነፃነት ወርቅነህ ሞትም መነጋገሪያ ሆነ ነበር እና ብዙ ነጥቦችን እየጣለች ትገኛለች። እስቲ የሷ ምላሽ ደግሞ እንጠብቃለን። በመጨረሻ ደስ የሚል ዜና የሰማነው የቃሉ ቡቲክ ነው። እስቲ ምንድነው እንመልከት። ሁላችሁም እስኪ አንድ ጊዜ ቃሉ ቡቲክን እንኳን ደስ አለ በሉት። ቃሉ ቡቲክ በስተመጨረሻም ከትላልቅ ድርጅቶች ጋር አንድ ብሎ መስራት ጀምሯል። በሚሰራቸው እንግዲህ የተለያዩ የፋሽን ስራዎች በአጭር ጊዜ ውስጥ በዓለም አቀፍ ደረጃ ተወዳጅነትን ያተረፈውና በኢንስታግራም ላይ ከ6.6 ሚሊዮን በላይ ተከታዮችን በአጭር ጊዜ ውስጥ እንግዲህ ማፍራት የቻለው ቃሉ ቡቲክ ከ680 ሚሊዮን በላይ ተከታይ ካለው ከኢንስታግራም ኦፊሻል ገጽ ጋር ለመጀመሪያ ጊዜ ኮላብ አድርጎ ቪዲዮ ሰርቷል። ታዲያ ብዙዎች ዓለም አቀፍ ዝናውና ተቀባይነቱን አይተው ስኬታማ እንዲሆን ሲመኙለት ነበረም። እናም አሁን ላይ ከትላልቅ ድርጅቶች ጋር አንድ ብሎ መስራት ጀምሯል። ዋው በጣም ደስ የሚል ዜና ነው ዛሬ የሰማነው። ቃሉ ቡቲክ እንግዲህ ከዚህ በፊት ኤአይ ነው እንዴ የተባለ ነበር። ምክንያቱም ብዙ ሰዎች አብረን እንስራ ብለው ጥያቄ ሲያቀርቡለት ምንም ምላሽ ይሰጥ አይደለም፣ ቴክስትም ሜሴጅም አይመልስም የሚል ቅሬታዎች ይቀርቡበት ነበር። ኢንስታግራም ላይ በጣም እየታወቀ ነው። ቪዲዮቹ በሰዓታት በሚሊዮን ነው የሚታይለት። አሁን ከኢንስታግራም ጋር ያን ኢንስታግራም ራሱ ጠይቆት ነበር እና ምን ላይ ደረሰ የሚለው ነገር እንደው አነጋጋሪ ሆኖ ነበር። ምክንያቱም ሁሉም ሰው የራሱ ፕራይም የሆነ ሰዓት አለው። ያ ሰዓት ሳያልፍበት ወቅቱ ሳያልፍበት ቶሎ ሰራ አድርጎ ለራሱም ለሀገሩም ቢያስጠራ ቢሸቅል ጥሩ ነበር የሚሉ ሀሳቦች እያነሱ ነበር። ምክንያቱም እሱ ከሰራ በኋላ ብዙ ሰዎች የእሱን ስታይል እየተከተሉ ቪዲዮ ሲለቁ ሲሰሩ ሲታወቁ እያየን ነበር። ስለዚህ በጣም ደስ የሚል ዜና ነው የሰማነው። ከዚህም በላይ ትልቅ ደረጃ ላይ ደርሶ ሀገራችንን ራሱንም የሚጠቅምበት ጊዜ እንዲሆንለት እንመኛለን። እናንተ ቪዲዮ ላይክ አድርጉ፣ ሀሳባችሁን አስቀምጡልን። ሰላም ነው።